ትላለች። ኧረ እየለቀሱ መሳቅ በሳቅ ሞተች ይችዳ ይቅርታ በላት። ጉልበቷን ሳም ና ታላቅ አይደለች? ጉልበቷን ሳም ና ና ና ጉልበቷን ሳም ጉልበቷን ሳም ጉልበቷን ሳም ጉልበቷን ሳም Yes. No. No. Yes. No. Yes. No. Yes. 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 No. እኩል ቁማ ተስተካክላችሁ ቆመ በተስተካከላችሁ። እሺ ተወው። ኖ ውጡ። ሁለት እህትና ወንድሞች ቀርተዋል። እንግዲህ አንደኛ ልጀምር ነው። የስ ኖ የስ ኖ Yes. No. 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 Yes. No. No. Yes. No. Yes. Yes. No. Yes. Yes. ሁለቱም ማንም አልበላም። ማንም አይበላም። ልጀምር ነው። አንደኛ ወጣ ቸኮሌት ሪኮ ይወስዳል። ሁለተኛ ወጣ ንብ ይወስዳል። እሺ የስ ኖ እኩል ቁሙ። እዚህ ተጠግታችሁ ወደዚህኛው። አዎ እሱ ጥግ ላይ ያዙ። አዎ ና ባባ ቁጭ በላ። ኖ ውጪ ለኔ ኖ ኖ ውጣ ዮሲ ውጣ አይቻልም። የስ ውጭ አንቺ ቆይታ ዘግይተሻል። ከሶስታችሁ የስ እሺ የስ ኖ ውጭ የስ ኖ የስ ኖ የስ የስ ኖ ኖ አንደኛ የወጣችው ልጅ ቸኮሌቷን ትወስዳለች። ሪኮ ተው ለምን እንትን ትላለህ? ሁለተኛ የወጣችው ልጅ ነኝ። ሁለተኛ ለሱ ነው። አንተ ደግሞ ስለረበሽክ እሺ ስጠው። እንኳን አደረሰን ከቁጥር ሳያጎል አንዴ ተሰባስበን ማዶ ሰው ዘንጦ ሴቷም ተሽከርክራ እኔ ብስ ከሚወዱ ጋራ እንኳን አደረሰን ምየም ተነሺ አባም ተበራታ በዚህ አድርሶናል የፈጠረን ጌታ እንኳን አደረሰን ዮሲ ስንት ገዛኸው?
ዝም በል በለው። ኧረ ልጅቷ ዋልቷል። እንቁ ዋልቷል። በዚህ ካልሆነ ልጅቷ እርቦሽ እኮ ነው እና ሲርብሽ እኮ ነው አንቺ የሚያስልሽ። እኔ ሲርብሽ ነው የሚያስልሽ ነው ያውቃለሁ እኮ ነው ያውቃለሁ። እራት ሳጠጊ ስፖርት ተሰረጃለሁ። ይሄ ምን ተገለጽ? አጃ ደግሞ አያወፍርም። መሬት ላይ ነው እንደባለለው። መሬት ላይ ሁለታችሁንም በላቸው። ሁለታችሁንም ምንድን ነው የምትልሽ? እንኳን አላየችሽ ይሄንን እንዴት ነው የምትይው? ጻፊና ተኝ እኮ ሳይና ተኝ አታስጭይኝ። ድንገራስ ሳይና ተኝ በቃ ጣጣ ተረሽ አንቺን ሲያገላብጥ ነዋል። አንቺ ተጠኝ እንደሚያስቅሽ አንቺ እሌኒ ሚስጥረኛ ጓደኛዋ ሚስጥረኛሽ ነች አይደል? ምን ምንድን ነው የምታወሩት? ምን ምንድን ነው የምታወሩት? የፈለኩትን ለምሳሌ አይ የምር ብዙ ጊዜ ሚስጥር ታወራላችሁ። ሚስጥር አታወሩ? ይኸውስ ምንድን ነው የሚያወሩት? ዳጊ እሷ ከኛ ጋር ያወራል። ምንድን ነው የሚያወሩት ሚስጥር እነሱ? እኔ ብዙ ጊዜ ሰማቸዋለሁ። በቃ አሁን እነሱ ብቻ ነን አሰማማ አፍ ለአፍ ገጥማችሁ ታወራላችሁ። ኧረ ኧረ ከተታት ውስጥ ከተታት ትንሽ እንግዲህ ሰውነት የሚጠቅመው ለዚህ ነው። ትንሽ ልጅ ወድቃ ቀረች። አንሳት የዚህ ነይ እዚህ ላንሳሽ። ነይ ስፖርት ብትሰሪ በደህና ጊዜ አንተ ነው። ይሄ እኮ ነው ባለጌ። ተወረፈ እረፍ። መልሶ ከተታት። አንድ ልጅ አለቻት። ልጇ ነች። ልጅሽ እናትሽ ነች አይደል? እናቷ ነች። እናትሽ ነች። ከምን ጋር ድመቷ እኮ ትበልጣለች ተባለ ቲክቶክ ላይ። ማርያምን ብዙ ሰው እንደዛ አለ። እንግዲህ ኮሜንት ላይ አላስነበብኩሽም? ባለፈው ብዙ ሰው ድመቷ ከአንቺ ታምራለች አለ። ይኸው በፋክት ገብቶ ማየት ይቻላል። Naguma. Malif birthday. Yeah.
ዳፊ ኮቱ ባየ ሲጋለዱ ባየ ሲጃለዱ ባየ ሲጃለዳ يوم نفتا يوم نفتا አዳዳን ነጉማ ነጋምቡሊ ባየን ሲጀለዳ እሺ ዮሲያ ባየን ሲጃለዳ ቻው ነጋምቡላ አይ ገንፎ ነጋምቡላ ቡሊ ልጆች ልትተኙ ነው? ስትተኙ ምን ብላችሁ ነው የምትተኙት? በስመ አብ ወወልድ ብለን አባታችን ነው ትላላችሁ ሁሌ? እሺ ዮሲ 10 ትእዛዛት ታውቃለህ እንዴ? የምር? እሺ ንገረኝ እስኪ 10ን። አትስረቅ፣ እሺ አታመንዝግ። ሁለተኛ ምንድን ነው? አታመንዝግ። ምን ማለት ነው? አታመንዝር። ምን ማለት ነው? እሺ ምን ጀራህን አትውደድ። እሺ ባልንጀራህን አትውደድ አይደለም፣ ባልንጀራህን እንደራስህ አድርገው ውደድ። እንደራስህ አድርገው ማለት ነው። እሺ ከርሳት እንደው እሺ ረበሽ ጉድ ተኮሰበት። ታስለቅሳታለህ አንተ ናም ታስለቅሳት። ባለፈው እሷ ነች እንደውም የሳቀችብህ። እዛ ጋር ነው የሚቀርሰው። ማራናታ አሁን ትስቃለች። እኔ አስቃታለሁ። እቺ ነው አፍንጫሽ። በቃ ተንሽ ምን ነች ግን እቺ ድመት? ምን ነች? እህት ነች? እህቱ ነች። ኧረ ተዋት፣ እህትህን ተዋት። ያው እዚህ ጋር ስትነካ ደስ ይላታል። የቱ ጋር? ምላሷ። ኧረ ተዋት፣ አስጨነቃት እኮ። ውስጧ ያምራል። ምኗ? ልቧ? ኧረ እዚህ ውስጧ ነው እንጂ ውስጧ ነው እንጂ። እኮ ዛሬ እሷ ትምህርት የላት። አንቺ ትምህርት ስለሌለሽ እኮ ነው። በቃ ልሂድ ነው። ዩሲ ነው እንደውም ቀርጸው እኔም እንደዛው። እቺ ድመትና ከዚህች ልጅ ማን ያምራል? እስኪ ፍረዱ። የምር ፍረዱ። ከዚህች ድመትና ከዚህች ልጅ ማን ያምራል? እስኪ ቀና በይ አንቺ። እሺ ውርዬ ቀና በይ። ቀና። አዎ እኮ ማን ያምራል? እሷ ታምራለች። እሺ እቺ ታምራለች። የኔነት ማንነት እኔነት ኮራበታለሁ፣ ታይበታለሁ፣ ሰራበታለሁ። ልዩ ነኝ ድንቅ ነኝ ልዩ ነኝ ኮራበታለሁ፣ ታይበታለሁ፣ ሰራበታለሁ። መወላወል ቀርቶ ጠፍቶ ራስን መግለጽ ሞትቶ ደስ የሚያሰኝ ከዚህ በላይ የለም ባለም ላይ እውነት ከቶ። አራት ቀን አድርጌዋለሁ።
ያዥ ለምን ነው ታውቂያለሽ? ያዥ ጠጭ ውፍረት ይቀንስልሻል። ውፍረት ይቀንስልሻል። ይኸው እንደዚህ ወፈረች። ይሄን የጠጣች ነው። አልጠጭ ስንላት ትጠጣለች። ስፖርት ስሪ ስንላት ስፖርት አንቺ ተንከባክቡ። እናትነት እንዴት አየሽው? አይ ምር ሳሪ እናትነት እንዴት አየሽው? ወይኔ ደምቡሽዬ፣ እስኪ ደምቡሽዬ ተናፈች እዚህ ጋር እንግዲህ እናትነት እንዴት ነው? ሌላ ልጅ ለምን ልገባ አላሰብሽም? አንተ ተወኝ። አይ በስንት ዓመትሽ ነው የወለድሻት? በስንት የወለደች? በስምንት ስምንት ዓመት ነው። ስለዚህ እሷ ስንት ሆናት ማለት ነው? ስንት ዓመት ሆናት ማለት ነው? እሷ 14 ኧረ ውሸት። ጎበዝ ልጅ እንደዚህ ነው። ዛሬ እሷ አላለቀሰችም እንዴ? አንቺ ባለሙያ እንደዚህ ነው የምጠጪው? ቆይ ናብደልና ብላ ባከተም ሆነን እቺ ልጅ ቆይ ምንድነው የምታስለቅስ? ቆይ ቁጭ በል አባዬ። ልታለቅስ ነው ደግሞ እሷ። 30,000 ፎሎወር ገብተዋል። የሆነ ነገር እሺ የሆነ ነገር በያለ ለእንትኖች ማርያምን እጂ 30,900 ወደ 31,000 ፎሎወር ገብተናል። አዎ እሺ አንዴ አልቅሽላቸውና ፍቅርሽን ግለጭላቸው በእናትሽ። ይኸው ሜሪንዳ ተጋብዞ እሱማ ሜሪንዳ ተጋብዞ ግን እኮ 100 ብር ሰጣለሁ ብለኝ እዚህ ጋር ያለ ባለፈው ቸኮይ ተገዛውላችሁ ገዝተህልናል። በቃ እኔ ምን አመጣሁልሽ ከዱባይ ስመጣ? ኧረ ልብስ ነው እንጂ ደግሞ ለአንተስ ምን ያመጣሁልህ? ለዚህ ብዙ ነገር ያመጣሁልህ። ለአንቺስ ምን ሽቶ ነው ያመጣሁልሽ? ብሉ ሺኔል የ35,000 ብር ሽቶ ነው ያመጣሁላት። ባይዘዌ ትልቋ ድንቡሼ ባይዘዌ 14 ዓመቷ ነው። የፍራፍሬ አይነቶች ናቸው። ላስተዋወቃችሁ ነው። ቲማቲም፣ ከቲማቲም ነው የምጀምረው። ቲማቲም፣ ፓፓያ፣ ማንጎ፣ አቮካዶ፣ ዱባ በጣም ጥቅም ያለውን ነገር ከዚህ ውስጥ ንገረን። ጥቅል ጎመን በጣም ጥቅም ያለውን ነገር ንገረን ከዚህ ውስጥ። አቮካዶ ምንድነው ጥቅሙ? ይጣፍጣል። ቅቤ ነው። ይጣፍጣል። ምንድነው? ይጣፍጣል። ቅቤ ነው አለው። ምን አለው? ቅቤ አለው። ለፀጉር ይሆናል ቅቤው? አዎ የፀጉር ቅቤ? አዎ። እሺ አሁን እሺ። እና ሰዎች ምን እንዲያደርጉት ትመክራለህ? ከዚህ እንዲገዙ ከገዙ ዮሴፍም ብለው መተው ከገዙ 10% ቅናሽ አላቸው። እሺ እሺ። አሁን የማስታወቂያ ስልክ ተናገር። 11 55 80 60። እሺ ሁሉም አትክልት ማቅረብ ትችላላችሁ? ፍራፍሬም ለሆቴሎች ምናምን ታቀርባላችሁ? እናትዬዋ ደግሞ በጠዋቱ ተነስቶባታል። ዛሬ በጠዋቱ ነው የተነሳባት። አንቺ ምንድነው እንደዚህ ልጆች በስርዓት ትሪት አታደርጊያቸውም እንዴ? አይደለም ልጆችሽን ዮሲ ምን ትላለህ? እያስቸገረቻችሁ ነው አይደል? ማራናታ ምን ትያለሽ? እኔ ምንም አይደለም። ትፈራታላችሁ አይደል? ትቀጠቅጥሻለች። እኔ አንፈራት። ልብሽን ነው የምታወርቅሽ። አይ ልብሽ እስከነካቱ አፈጣ አርጉጂ እሺ ቆያው ነው ከዛ የዚህ ምን የሰራችሁ? ምን እንደምታዩት
አንቺ አሞሻል። ልብስ ደርቢ። ይኸው ደራርቤያለሁ። ምንድነው የምትደርቢው? ድንቡሼ ኧረ የቱ ጋር ነው? ድንቡሼ እኮ ላሳይህ ስልህ እኮ ነው። እስኪ ያኛውስ እንዴት ነው ቅላቱ ምናምን? ሀባቡ ያምራል ሲታይ። እሺ ማንጎውን ደግሞ እንዲህ እዚህ ግምት አድርገሽ አሳይኝ። እሺ ማስታወቂያ እሺ ሌላስ? አናናሱስ? አናናስ ለምሳሌ ያሳያቸው። እሺ አናናሱ ያምራል፣ ይጣፍጣል። ይጣፍጣል? እየበላሁ ነበር። አሁን እየበላሁ ነበር። ማርያም በይ የምር እውነት እኔም በልቻለሁ፣ ግን ይጣፍጣል በጣም። እሺ አቮካዶስ? አቮካዶ በጣም ነው የሚጣፍጠው። አዎ በጣም ነው የሚጣፍጠው። ቅቤ ነው? አዎ። የፀጉር አለሽ? የፀጉርስ የለም። የምንድን ነው ያለው? እኔ የሚበላ በምን አምሩ አሉ የበሰለ ነው። ተሾማ አትክልትና ፍራፍሬ ጥራጥሬ ብሏል ትናንትና። መሸጫ መደብር ነይ። ስልክ ቁጥር ተናገር። አትክልት መሸጫ መደብር ፍራፍሬና ጥራጥሬ አይነቶችን አሁን ልነግራችሁ ነው። ጥራጥሬ የቱ ጋር ነው? እዚህ ውስጥ አሁን ጥራጥሬ ዱባ ምንድን ነው? ጥራጥሬ ነው እንዴ? ዱባ ጥራጥሬ ነው? ኧረ አዲስ ቃል አመጣ። እሺ አቮካዶ እሺ ፍራፍሬ ነው። ማንጎ ምንድን ነው? ማንጎ ፍራፍሬ ነው እንዴ? ዱባስ? ዱባማ ጥራጥሬ ነው። እሺ ፓፓያስ? ፓፓያ አንተ ራሱ ጥራጥሬ ነው። እሺ ስልክ ቁጥር ተናገር ቶሎ በል። ስልክ ቁጥር የማስታወቂያ ስልክ ቁጥር የማስታወቂያውን ስልክ ቁጥር ተናገራ። 09 11 55 80 60 በዚህ ቢደውሉ ማግኘት ይችላሉ። አትክልት እሺ ያው እሺ እንዴ ቢትሽ ያሳየሽ ይሄ 100 ብር ነው። ይሄው አልቅሰሽ ከሳቅሽ ማለት ነው ሰጥሻለሁ። 100 ብር ቸኮሌት ትገዢበታለሽ። እንዴት አድርጌ አልቅሽ እንዴ አንቺ ሴት አይደለሽ? ማልቀስ ይከብድሻል? አልቅሰሽ እኮ ነው የምትስቂው። መሳቅ የሚከብደው እኮ መሳቁ አይደለም አልቅሶ መሳቁ ነው። እንደውም ቆንጥጠኝ ነው መሳቅ ይጣፋል። ተው አንተ ተው። እዚህ ቁሚ። ስፖርት አሁን ጀምራለች። ስፖርት ጀምራለች። ብር አዋጡላት። የስፖርት መስሪያ ይክፈሉልሽ። ምን ችግር አለው? የአንድ 5 ወር እኔ እሺ፣ እኔ አንድ ወር ልክፈልልሽ። እኔ አንድ ወር ልክፈልልሻለሁ። ይቅርብሽ። ቻው በቃ። በስመ አብ ድንቡሽ መሮጥ አትችልም ያሉሽ መሰለሽ። ስፖርት ስሪ የኔ ድንቡሽ ወፈርሽብኝ። ይኸው ወፋፍረሻል። ስፖርት ስሪኛ ስፖርት የአንድ 3 ወር እንክፈልልሽ እያሉሽ ነው። ምን ብር ምን ያደርግልሻል? ምንድን ነው የምትሰሪበት ስራ እኮ? እነሱ እኮ በነፃ ለስራ እናሰራሽ እያሉሽ ነው። አይደለም በዛው እነሱ ማስታወቂያ እንድትሰሪላቸው ፈልገው ነው። ማስታወቂያ እኔ መስራት አልፈልግም። ምንድን ነው የምትፈልጊው? ማስታወቂያ መስራት የምር ቸግሯት መስሏችሁ ነው? ይሄው እሺ ቢ ጨርሻት ይሄንን ሁሉ አባብ እንዴ! ከጉሮሮ ላይ ይሄ ባይዘው ለሷ ማለት ነው። ቢዘርት ገና የመጀመሪያው ነው። ከዛ አቮካዶ ትበላለች፣ ፓፓያ ትበላለች፣ ማንጎ፣ ሙዝ፣ አፕል ትበላለች። ይሄው እዛ ጋር ይሄው ፓፓያ አለ፣ ማንጎ አለ። ፓፓያ አይበሰለም፣ ማንጎ አልበሰለም። በስሏል። ሳይበስል ነው የመጣው እዚህ። በስሏል። አዎ በስሏል።
ነው። በስሏል። ኧረ አፍንጫህን ተነስሯል። አፍንጫውን ነው የገጠጠው። ለምን ሄዶ ነው? እንዴት ነው በይው? እንደ ሴቶች አትበይም? ቀስ ብለሽ እንደ ሴቶቹ እንደዚህ የቆነጠርሽ አትበይም? ለምን አታስመስይም አንቺ? እንደሷ ቀስ እያልሽ እስኪ እንደ ሴቶቹ ቢ ለምን ነው እንደዚህ የሚበሉት? አላውቅም። ኮባ ነቅላለች። ሳታለቅሺ ተናገሪ። አንቺ ይባላል ባለጌ ይባላል። ህፃን ልጆች የሚማሩበትን ነገር የሆነ በቃ አንቺ የምትፈልጊውን ነገር እሱን እኮ ነው የምልሽ። የሆነ ነገር አስተላልፊ። እምብዬ እንዴ አንቺ ስም የምታመል ልጅ እኮ ነሽ፣ ትልቅ ልጅ ነሽ። ልጆች ከአንቺ ምን ይማሩ እስኪ? ቁንጅና በይው። ምን ይማሩ? ቁንጅና። በጣም ቆንጆ ነኝ ብለሽ ታስቢያለሽ? ከገንዘብና ከእውቀት ምረጭ ብትባይ ምን ትመርጫለሽ? ገንዘብ። አንቺ እኮ ህፃን ነሽ እኮ። ገንዘብ ነው የሚያስፈልግሽ? እውቀት ነው የሚያስፈልግሽ? ገንዘብ አለች። እስኪ ዮሲ ደግሞ ዮሲማ ምሁር ነው። ዮሲ የሚመርጠው እንትን ነው የሚመርጠው። ዮሲ የሚመርጠው ነገር ነው፣ ምርጥ ነገር ነው የሚመርጠው። እስኪ ና ከምን ከምን ልትለው ነው? ዮሲ ከገንዘብና ከእውቀት እሺ ጎበዝ። እውቀት ብሏል። ጥያቄ ጠይቀዋለሁ። ና ጎበዝ፣ ጥያቄ ጠይቀዋለሁ። እውቀት ብለሃል። ና 2 ሲደመር 0 ስንት ነው? በጣም ቀላል። እውቀት ብሏል። 2 ሲደመር 3 2 ሲደመር 3 ነው። 2 ሲደመር 0 2 እንዴት? ኦኬ 0 እንዴ 2 ሲደመር 0 2 ዮሲ አታ እንዴት ነው የምታየው? አንተ ነህ እንደ ፊልም የምትሰራው? በስነ ስርዓት ተቀመጣ ወንበር ላይ ዮሲ። ረብስ የሁሉ ስፔስ እያለ ለምን እንትን አይታይም? አንተ እግዚአብሔርን ብራሹን ያማል። እሺ እዚህ ቀይር። እግዚአብሔርን ሰልካው ተቆጣያት። በእግዚአብሔር አሁን ማለት ነው ላሳይሽ። ለኔ አሁን ወይ ስቃ ታለቅሳለች ወይ አልቅሳ ትስቃለች። የእሷ ችሎታ ይሄ ነው። እስኪ የሆነ ታለንት አሳይና። ዮሲ ትሳቅልን ወይስ ታልቅስልን? ታልቅስ። አይ የሆነ ነገር ማለት ነው። እሺ ሳቂ። ኧረ እንጂ ቅልጅ ያለሽ አንቺ ነውር ነው። ነውር እኮ ነው። አንቺ አልሳመኝም። ና ሳማት። መች ሳመኛለች? ሂድ ጉልበቷን ሳም፣ ጉልበቷን ሳም፣ ጉልበቷን ሳም።
ጉልበቷን ሳም። ያው ሳቀቻው። ጉልበትሽን ቢስም ምን ችግር አለው? ታላቅሽ እኮ ነው። እሺ እኔ ልሳምሽ ጉልበትሽን። እውነት እኔ ጉልበትሽን ልሳምሽ። ነይ እሺ ግንባርሽን ልሳምሽ። እሺ ጀምሩ ማስታወቂያውን። 1 2 3 ከዚህ ጀምሪ ማስታወቂያ ስሪ። አቮካዶ፣ ዱባ፣ አናናስ አናናስ፣ ሐብሐብ። ዱባ ቆይ አትክልት ነው ወይስ ቆስጣ ነው? ምንድን ነው? አትክልት ነው ፍራፍሬ ነው? እሺ ፍራፍሬዎችን እዚህ ውስጥ አስተዋውቂ። እሺ አቮካዶ። እሺ አቮካዶ ሲያምር ግን አናናስ፣ ሐብሐብ። እሺ እነዚህ ምን ጥቅም ይሰጣሉ? ምን? እሺ ሎሚ። ስነ ስርዓትን ካላይሰስኩ አሳይሃለሁ። ኧረ ጠግባለህ እንደ ልጅ ምንድነው ሳህን መልስበት። አውቆ ነው እግዚአብሔር። ጨምሩለት። እንጀራ ይጨምርልክ አውቆ ነው ይጨምርልክ። አንተ አይለስም እጅ አይለስም። አናትን እንዳልል አህያ ዋ እሺ እጅን ታጠባ አይለስም። እሺ ኧረ ነው ጋሻ አይለስም። አንተ አይለስም። ጠገብሽ ብራዘር እንዴት ነው የሚበላው? ሽሮ ነው የሚወደው ልጁ። አንተ ታላቅ እኮ ናት። እንዴት ነው የሚበላው ልጁ? እና እኔ ስጡት እያልኩ እናንተ ናችሁ። እቺ ነው እህቱ ነች የምታስለቅሰው። አቤት አማርኛ ኧረ እየሰራሁኝ ነው። አይደለም እንደምሰራው አልገባህም? ጨቤ ማለት ምንድነው ታውቃለህ? አጭበርባሪ ማለት ነው። ጩቤ እላለሁ ብሎ ነው። ምን እላለሁ ብሎ ነው? ጩኸ ወቀጣ ነው እንዳያሽው አቮካዶ የነሳች ልጅ እንጂ አዝመሪ ነው። እስኪ ስንት አይነት አትክልት ታውቃለህ? እኔ 20 እሺ ንገረኝ። እስኪ የምታውቃቸው? ድንች፣ ሐብሐብ፣ ዱባ። እሺ ዱባ ራስ ማሪ፣ ሎሚ፣ እሺ ሽንኩርት፣ እሺ ነጭ ሽንኩርት፣ ድንች። እሺ ድንች አላልኩም? አቮካዶ። እሺ ችኩኒ። እሺ ቲማቲም። እሺ ግሬፕ። ጀግና ግሬፕ ለምን ይጠቅማል? እኔ ጥቅል ጎመን። እሺ እሺ አንቺ ቆይ እስኪ ትመልስልኛ እሷ። ጥቅል ጎመን፣ ብርቱካን። አንቺ የግሬፕን ሰላጣ። እሺ ቻይና ሰላጣ። እሱ ምንድን ነው እሱ? ይሄኛው እሺ ቅድም ኮርጃ እንደው አየህ አይደለ? የምታውቀው ኮርጃ መጣ ተማሪ ማለት ነው። አንዴ መልሳል፣ ሁለተኛ ግን ደግሞ አይመልስም። እኔ ብሮኮሊ ይኸው ነገረችህ። አፏን ዘግታ
አይ አይደለ ኮርጆ ያመጣ ተማሪ መጨረሻ ውድቀት ነው። አጥረቶ ከሆነ ግን መቼም አይረሳው። እንዳትረሳ ይላል። እሺ እንደዚህ አንቺ አስኮራጅ ነሽ። ትጠይቂያለሽ። አዎ ቀጣይ ምንድን ነው የምትይው? እንደውም ፈልገው። እሺ ስንት ብር ነው? 6000 ለማር ሌላ መጠን የሚለው ንኪያ ና እሱ። እሺ ጻፊ። አሁን 6000 ብር ኢንተር ንኪ። ጎበዝ ልጅ። አሁን ብርሽን ትቀበያለሽ። ስንት ብር ነው የምታወጪው? እንቺ ስንት አወጣሽ ቅድም? አፍሽ ላይ ታርጊ። ብር ቆሻሻ ነው። እሺ አሁን ስንት ብር ነው የምታወጪው? አንድ ላይ ስንት ብር ነው? አውጪ። ስንት ብር ነው አንድ ላይ? አጠቃላይ 6000 ነው 4000 10 ስንት ዓመትሽ ነው? 8 ዓመት ልጅ ማውጣት ይችላል? አፍሽ ውስጥ አታርጊ። ነይ እንሂድሽ። በቃ ባለቀ ሰዓት የሆነ ሰው ተጋድሎልኝ ነበረ፣ ግን ምን ያርግ ብቻውን ሆነ ታውቃለህ። እንዴት መሰለህ? እሺ እንዴት መሰለህ? ልውጣ አልክ፣ ተሰብስቤ ልምጣ አልክ፣ ተሰብስባችሁ መጣችሁ፣ ጊዜ ወሰዳችሁ፣ ተነፈሳችሁ፣ አልቻላችሁም። ያው ስላልሆነ መብራት ጠፍቶ ነው። እሺ አይ እዚህኛ ሰፈር መብራት የለም፣ ለዛ ነው። መብራት ጠፍቶ ነው። አዎ ለዛ ነው። እንትን ሚስቴ ተኝታ ነው። ስለዚህ ይመስለዋል ዛሬ ሌሊት ከዚህ ላይ እሺ በቃ ሰላም ዘርልኝ አባቴ፣ በጣም ነው ማመሰግነው። እሺ በጣም ወዳለሁ ወንድሜ። 4-0 ያሸነፍኩትን ሰው 3-0 አሸንፈኛል። እግዚአብሔር ይስጥ። አይዞኝ ያጋጥማል ወንድሜ፣ ያጋጥማል። በቃ ደህና አደርልኝ አባቴ። ሽልማት ልቀጥል። ይመቻችሁ። ቲሞችንም ቻው በለልኝ። ይመቻችሁ። ቻው። በምን እርግጠኛ ነሽ እንደማለቀው በምን እርግጠኛ ነሽ? ይሄን ሁሉ ልጠሽ ነው? ጎበዝ ነሽ። ስንት ዓመትሽ ነው? ኧረ ማርያም 8 ሞላሽ? የዛሬ 2 ዓመት 6 አልነበርሽ እንዴ? እና አሁን 8 ሞላሽ? ዮሲ ቁራ ቆላ ወረደ ያልክ እስኪ ቶሎ 5 ጊዜ በል። ቁራ አይደለም ቁራ ወረደ አይደለም ቁራ ቆላ ወረደ በላ ድገም እስኪ። ቁራ ቆረጠ አይደለም ቁራ ቆላ ወረደ ወደፊት ምን የምትፈልጉትን ነገር ትነግሩኛላችሁ። እሺ መጀመሪያ አንቺ ስምሽ ማን ነው? ማራናታ። እሺ አሁን ምንድነው ስራሽ? እኔ ማሽና ላይ ቦታ እሷን የጠየኳት አንተ ዝም በል። ምንድነው ስራሽ? ስራዬ ማሽና ተማሪ ነሽ? እሺ አዎ። እሺ ወደፊት ምንድነው መሆን የምትፈልጊው? ፓይለት። ምን ፓይለት? እሺ ጎበዝ። እኔም ፓይለት ተመንሽ ፓይለት ምንድነው? አይሮፕላን መንዳት። ጎዝማ የዚህ ጎበዝ ነው በጣም። አይሮፕላን ፍሬኑ
በግራ ነው በቀኝ ነው ወይስ በመሃል ነው ያለው? በመሃል ነው። ኧረ እዚህ ጎበዝ ነሽ። ለመኪና አድርገው። እሺ ሌላ ሰው ከፓይለት ውጪ ምን መሆን ትፈልጋለሽ? አው እየፈለገሽ አንተስ? እኔ ዶክተር ፖሊስ? በስመ አብ አንጂ ዶክተር ምንድን ነው ስራው? መርፌ ወጋል። ምናቸው ነው የምታውቃቸው? ቂጣቸው መርፌ ለመውጋት ጎበዝ ነህ።